ሰላም ኳስ አፍቃሪያን እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬ ቶፕ ያልኳቸውን ሰዓት የላሱ ፍሪስታይለሮችን ላስቃኛችሁ መረጥኩ። ቪዲዮውን እንደምትወዱት ስለማልጠራጠር በላይክ እንዲሁም ለወደዱት ጓደኛ ሼር በማድረግ ጀምሩት። እስቲ ከዚች ልጅ ልጀምርላችሁ። የሌለ ነበር የምትረቀቀው አይገልጸውም። የዚህ ልጅ ይለያል አልኳችሁ። ባናቱ ነበር ኳሱን ሲያሽከረክረው የነበረው። የምር ይቻላል። ምን እንደሚያደርግ ተመልከቱ። ቀላል አድርጋችሁ እንዳታስቡት። የሰውዬ ምን እንደሚያደርግ ተመልከቱ። ግን የሚቻል ይመስላችኋል? እሺ ይሄስ ይቻላል። በእግሩ መዳፍ ነበረ ኳሷን ያቆማል። ለስንቱ አጨብጭበን ለስንቱን ተዋለን። የዚህ ሰውዬማ አይወራ። የተጫዋች ሲረቀቅ ተመልከቱት። በእርግጥ ከዚህ አይበልጥም። የባናና ታሪክ እዚህ ጋር በቃ አልኳችሁ። ከአንዳንድ ነበረ 90 ዲግሪ ቁጭ ሲያደርግ ነበር። የዚህስ እንዴት አባቱ እንደሚያምር እሺ ስንቱን አድንቀን ስንቱን እንተዋለን። የዚህ ደግሞ ምንም አይወጣለት ነው። What are you doing? What are you doing? What? Me? Just hanging around. Nice. የነዚህስ ያዝናና ነበር። ኳሱን ቢሸወድም ወዲያውኑ ነበር የነቃው። ቆይሻውን የዚህን ምን ይሉታል? ከምን ያህል ርቀት ነበር በቀዳዳው ኳሱን ያሳለፋት? የምር ይቻላል። በዚህ መልበሻ ክላስ ውስጥ ነበረ ሲፍታቶ የነበረ። ይሄን ሎጬ ደግሞ ሳታደንቁ እንዳታልፉት። ይሄ ልጅስ ይለያል አልኳችሁ። ሲፈልግ ይሽከረከራል፣ ሲፈልግ ግንባሩ ላይ ያስቀምጣታል፣ ከፈለገ በተረከዙ ይመታታል። ምኑን ብዬ ምኑን ልበላችሁ? ማያረገው ነገር የለም አልኳችሁ። ይሄንስ ምን ይሉታል? ጀማው በረዶ ላይ ነበረ ሲፍታቱ የነበረው። በራሱ ዓለም ፏ ያለ ልጅ። የዚህስ ከሁሉ ለየት የሚያደርገው ፍጥነቱን ሳታደንቁ እንዳታልፉት።
ይህች ልጅ ከኳስ ጋር ነው ያደገችው ብንል ማጋነን አይሆንብኝም። ከዚህችም አይበልጥም። የልጅ ኳሱን በአናቱ መካከል እንደፈለገ ሲያሽከረክር እንመለከታለን። እሺ አሁን የምን አባቱ ነው የሚረቀቅብን? እነዚህ ልጆች ለሁለት ሲፍታቱ እንመለከታለን። እቺማ እኔንም አከብደኝ። ይህች ሴትዮ ምን ውጣ ነው አትሉኝም? የእግር ኳስ መረቀቅ በዚህ አላበቃም። ይህ ሰውዬ ሌላ ዓለም ውስጥ ነበር። ጋ ነው እንግዲህ ከዚህ በኋላማ ይበቃል እንዴ። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። የትኛው ተመቻችሁ? ኮሜንት ላይ አጋሩኝ። እንዲሁም እንደዚህ አይነት ኮንቴንት የሚመቻችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኩ። እንግዲህ በቀጣይ እንገናኝ። እስከዛው ሄዝ ታሊታ ቻው።